አብሶ ደግሞ እኛ ኢትዮጵያውያን በባህሪያችን መልካም ነገር ላይ መመስከር ላይ ያን ያህልን ይህ ወንድማችን በነበረበት እድሜ ከሰዎች ጋር ያለው ሐል ከማንም ጋር ያልተነካካ ችግሩን እንኳን ለቅርብ ሰዎች እንኳን የማይናገር ወንድም ነው። ስለዚህ እቤት ያለውን ነገር ደግሞ እኛ አናውቅም። ከዚህም በላይ ይሆናል የተቸገሩት ያሉበት ሁኔታ ማለት ነውና በዛ ላይ የቲሞች ናቸው። አሁን ደግሞ እንግዲህ የቲም ህፃናቶች ናቸው፣ ልጆች ናቸው፣ ገና ብሉግ ላይ ያልደረሱ ልጆች ናቸው። ስለዚህ በቻልነው አቅም ሁላችንም 5-10 ሳንል አላህ ከሰጠን ነገር ላይ እንነይት። የረሱልን ሰለላሁ ዐለይሂ ወሰለም ጉርብትናን እምትሹ ሁሉ ባላችሁ አላህ ከሰጣችሁ ነገር የትኛዋንም ያህል ትሁን ሳትሰስቱ ነይቱ ነው የምንለው። ይሄን ነው የምለው። ኢንሻአላህ ቀጣይ ቀናቶች ላይ ያሉ የገቢ ማሰባሰቢያዎች ካሉ ኢንሻአላህ አብዱሬ ኢንቫይት አድርገኝ ላክልኝ፣ በዚሁ እገባለሁ። ኢንሻአላህ ዝግጁ ነኝ። ጀዛከላህ ኸይር። መለቀቅ አለባቸው የሚባሉ ነገሮችም ካሉ በፌስቡክም በምንም ላክልኝ ኢንሻአላህ። ጀዛከላህ ኸይር። ሹክራን ወንድሜ ተውፊቅ። ኢንሻአላህ ኢንሻአላህ የገባውትንም ቃል 5000 ብሩን አስገባ ኢንሻአላህ። ጀዛከላህ ኸይር። ሹክራን በጣም ተውፊቅ፣ አላህ ይቀበል። ሹክራን በጣም ጀዛከላህ ኸይር። ላይቭ መሆናችንን አይተህ መተህ የጓደኝነትን ሐቅ ለመወጣት ላደረከው ጥረት አላህ ይቀበልህ ወንድማችን። አንተም ኑሮን ለማሸነፍ የምታደርጋቸውን የተለያዩ ጥረቶችን እናያለን። አላህ Subhanahu Wa Ta'ala የምትሰራውንም ስራ አላህ ይባርክልህ፣ የተሻለ አቅም ፈጥሮልህ ኸይር ስራ ላይ የበለጠ የምትሳተፍበትን አቅምም አላህ ይፍጠርልህ። አንተንም ቤተሰብህንም አላህ ይባርክልህ። በዚህ አላህ ይሰብርህ። ላደረከው ጥረት ሁሉ መልካም እንዳውን አላህ ያብዛልህ። ጓደኛ ወዳጅ ማለት ይሄ ነው ቀድሞ የሚገኝ ነው እና ጀዛከላህ ኸይር። ሹክራን በጣም ተውፊቅ። ሹክራን ኢንሻአላህ መሄድ ትችላለህ። ጀዛከላህ ኸይር። መርሐባ። 273 ሰዎች ይታዩኛል። እኔም ላይ ለቅቅ ያለው ፌስቡክም ላይ ለቅቅ ያለው አሁን ጥሩ እየታየም ነው። እዚሁ አካውንቴም ላይ የለቀኳቸው ቪዲዮዎች አሉ ማለት ገቢ ማሰባሰቡን የሚያመለክትና አካውንቱን ሜንሽን አድርጌ አስቀምጬ የለቀኳቸው ቪዲዮ አለች። እነሱም እንዲደርሱ ለሌሎች ሼር በማድረግ አዳርሱ ለማለት ያህል ነው። ጀዛከላህ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። መርሐባ። ጀዛከላህ ኸይር። ተውፊቅ ቤት ያሉ ቪዲዮ መልእክት ያስተላልፈው አለ። እሱንም ኢንሻአላህ ሼር ዲዩት በማድረግ እናስተላልፋቸው ፌስቡክም ላይ በቲክቶክም። ጀዛኩሙላህ ኸይር። ሹክራን በጣም መርሐባ። አፍዋን። እሺ ሹክራን። ወሰላሙ ዐለይኩም ወበረካቱሁ። መርሐባ። አሚኑ። እንግዲህ ወንድማችን እንግዲህ ያለ ወደ መቀሩ አኺራ ሄዶብናል። በጣም የምንወደው በጣም በቃ ጣፋጭ እንደበት ያለው ወንድም ነበረ። ክፉ ቃል እንኳን የማያወጣው ሰው ቀና ብሎ የሚያይ ነበር። ወላሂ ትልቅ ትንሽ አይልም። ያው በቅርብ እናውቀዋለን። የሰፈራችን ልጅ ነው። እንግዲህ በጣም ማጣን ነው። 5-6 በጣም ከባድ ድንጋጤ ነበር። ማመን እስኪያቅተን ድረስ። ምን አይነት አኽላቅ ነበረው ሰፈር ውስጥ መሐመድ ሰይድ? እስኪ ግለጽልን ስለሱ። አስተዳደጉ ያለው አኽላቅ ምን ይመስላል? ማን ያስተዳደግ ወላሂ እንጃ። ለማውራት የማይመችም። በቃ ሲጀምር ከጊዜ ጀምሮ ያው የቻሌንጅ ነገሮች ቢኖሩም ህይወት ፈተናም ብትሆንም ከታች ጀምሮ ያው የኛ ጓደኞች ጋር አንድ ባሽኛ በጣም ትንሽ ብንሆንም ከሱ ዝቅ እንላለን። ያው መድረሳ ላይ ምናምን ባለው ህይወት እናውቀዋለን ላይፋችን። ቅርብ ጎረቤት ማለት ይቻላል። ያው እኛ አዲስ አበባ ከገባን አንድ 4 ዓመት 5 ዓመት ቢሆን ነው። ያው በጎን በخبر እንሰማለን ሁሉ ነገር። ያው ቅርብ ፋዘር ጓደኞች ናቸው። አባቱና እናቱ 3 ዓመት ነው ያረፉት። ብቻ በቃ ከትምህርት ቤት ከቤት ከመርከዝ ወደ ቤት ነው። በቃ ሌላ ነገር የለም ወላሂ። ያው ቅድም ተውፊቆም እንዳለው ያችን ልጅ ሲያገባ 10ኛ ክፍል ማለት አስበው ሱብሃንአላህ። 10ኛ ክፍል ላይ ያለን ላይፍ አሁን ስታስበው እንዴት ነው? ማን ነው ደፍሮስ እንደው ሀታ 10ኛ ክፍል ይቅርናኛ ስራ ላይ ያለን ሰዎች ለማግባት ሐላልን ለመቅረብ እንዴት ነው ያለን ድፍረት? በዚህ ብቻ ነው እንግዲህ እሱ ወላሂ ዱንያና አኺራውም እዛ ላይ ያለቀ ነገር ነው። እንደው ሐራም ነገር ተርቆ እዚህ ደረጃ ላይ ትምህርት ቤት ሆነ እንግዲህ ኩሽና ውስጥ መግባት እሷም ቤቱን ያክል ኢማን ቢኖር ነው አላህ ይጨምርላት እስከመጨረሻው ድረስ ሶብሩን ይስጣታችንን። የዛን ቀን እንደዚህ ደፍራ እንግዲህ ለኸይር ነገር እስከሆነ ድረስ ደግሞ አሁን እኛም ዱንያ ላይ ወላሂ ወንድማችን አተናል ብለን የምናስበው እሷን የተወን ጊዜ ነው። እንክብካቤ በእናንተ በኩል አልহামዱሊላህ በጣም ደስ የሚል እንቅስቃሴ ነው ወላሂ ያለው። እንደ ድንገት አሁን ስገባ ነው ያየሁት። የጎናችንን የሁላችን በቃ በውጭ ሀገር ውስጥም ያለ ነገር ተማሙተን እንደምንም የቻልነውን ያቅማችን አንድ ሰው 200 150 ብርም ሳይቀር ከ10 ብር ጀምሮ
በር ወደፊት ወደ ኋላ የለውም። አጠራቅመን ደስ ይለኝ በቃ የተቻለንን አቅም እኛ ኢንሻአላህ አዲስ አበባ ነው ያለነው። እሷ ቢዝነስ ውስጥ መግባት የምትፈልገው ነገር ካለም ያለውን ነገር እያየን እንደ ሂደት ከሰው ነገር ሳትጠብቅ ጊዜያዊ ነገር ወርሃዊ ነገር ሳታይ የዛን አይነት ነገር አብረን እንድንሄድበት መጀመሪያ ያለው ነገር ግን ከምንም በላይ መቀመጫ ነውና ቤት በቃ ከአላህ ጋር ወላሂ ቦታ ቤት እንኳን ባይገዛ ብሩ 200 ካሬ ወይ 150 ካሬ ከአላህ ጋር ደግሞ እንደሚሳካም ተሳክቶም እንደምናየው እናውቃለን። ያው በእናንተ የተተነፈሰ ነገር ስለሆነ አላህም ያግዛችኋል። ነጃህ ሚዲያም ያለፈው አንተ ማሻአላህ አሪፍ እንቅስቃሴ ነው። ከዚህ በፊትም ያለውን ነገር እንከታተላለን። ያው ባንገባም ላይ ብላይ በጣም ማሻአላህ የሆነ እንቅስቃሴ ስለሆነ ያለውና አህመድም ሁሉም በቃ ሀገር ውስጥም ውጭም ያላችሁ እንቅስቃሴ ከጎናችን ያሉ ሰዎች ብቻ ይበቃል። ጓደኞቻችን ከጎንና አንድ ቀምሳ ምን በላው ሻይ የምንጠጣበትን ብር ቢነየት ለዚህ ነገር በዚሁ በሰሞን ደግሞ አላህ ጋር ሁሉም ነገር እሷም ርፍ እንድትል በቃ ቀልቧ እንዲረጋጋ መሐመድ እኮ አልሞተም አለ እስክትል ድረስ እንዲሰማት ሰባቱ ሳይወጣ ከተቻለ የሆነ ነገር ሆኖ ከዛ እና አህመድ እዛ ደስ ያላችሁ ቅርብ ጓደኞች ደግሞ ወንድሞቻችን ሂዳችሁ አበሽራችሁ ህዝቡን የምታስደስቱበት ነገር አላህ እንዲወፍቀን ለሁላችንም ዱዓ እናደርጋለን። እኛም በተቻለን አቅም በእናንተ ስም ያው የምንይተውን እንይታለን። በጀማዓችን በጎናችን ያሉ ጓደኞች በጣም አዝነናል ወላሂ በቃ የት ሄደን እናልቅስ ነው የተባለው። ማታ በጣም ብዙ ሰው ነው የደወለው። ስልክም ዳይቨርት ነበር። እንደንገት መግሪብ ላይ 7 ሰዓት ሲነግሩኝ ይወላል አልሰማሁ አላመንኩ። ተነስቼ የት ልግባ የት ልሄድ በቃ የማይኬድ ነገር ሆነ። ሌሊት መውጣቱ ጭራሽ የማትጠብቀው ነገር ነው። ሰሞኑን እያየን ስለነበር ያለውን ነገር የሐረም ፎቶም ተለቆ ነበር። መዲና እንደሄደም በቃ ያለውን ኸባይር እንሰማ ነበር። ያው የሱ ነገር አማማቱ አልሐምዱሊላህ ነው። በቃ በሁለት ሀገር ነው የሱ ደስታ። ያው ለቋሚ ነው ትንሽ ከበድ የሚችለው ከአላህ ጋር ደግሞ እናንተም ታጅሩ ከሁሉም ነገር ነው። ያው አህመድም ነጃም ሁላችሁም በቃ እዚህ ላይ ያላችሁም እነ ተውፊቅ መንገድ እና ሙአዘም የተቻላችሁን ተዋጣው ይሄን ነገር እንደምናሳካው ኢንሻአላህ እርግጠኛ ነኝ። እናንተ ስም ሹክራን ብለናል። በጣም ደስ ብሎናል እና በቃ ልጋፋችሁ አብሬዋ ጀዛከላ ወንድማችን አሚኑ ሹክራን በጣም ሐቂቃ ለመናገር ሹክራን ትልቅ ነገር ነው ያስተላለፍከው። እንግዲህ ውላችንንም ጭምር እንኳን ምን ሞትበትን ዛሬ አሁን ይሄን ፕሮግራም ነው ይሰራለሁ የሚል ፕላን ውስጥ አልነበረም። እውነቱን ለመናገር ማታም ጭምር አልተኛሁም። በጣም የወንድማችን ጉዳይ በጣም ነው የከነከነኝ። ሐቂቃውን እናወራ ነበር በኡማው አንድነት ላይ ከቅርብ ጊዜም በፊትም ያወራን ነበር። በቃ ኡማው ለምንድነው ሱፊ ሰለፊ ያለ እርስ በርስ የሚለያየው በየመስጂዱ የሚደባደበው? ይሄን ነገር ምን ማድረግ እንችላለን? እኛ በሁሉም ወገን ያሉትን ለአንድነት የሚጨነቁትን አሰባስበን ምንድነው ማድረግ የምንችለው? ያን እንጨነቅ ነበር። ሐቂቃ እናወራ ነበር ወንድማችን ጋርና በጣም ህመም አለው ሐቂቃ። ይሄ ስለሆነ ወንድሞች በዚህ ኸይር ላይ መረባረብ አለብን። ይሄ ትኩስ ሀዘናችን ሳይበርድ ይሄንን ካደረግን ኢንሻአላህ እህታችንም ኢንሻአላህ በመልካም ስነ ምግባር ነው የኖረው ወንድማችን። በጓደኞቹም በወዳጆችም በሁሉም እየተመሰከረለት ነው። ይሄ ምስክርነት ከቀብር ቅጣት አላህ ነጃ እንደሚያደርገው ምንም ጥርጥር የለንም። በአላህ ላይ መልካም ጥርጣሬ ነው ያለን። ነገር ግን ወንድሞቼ እኛ ለአኺራችን ስንቅ እንሰንቅ ለማለት ነው ኢንሻአላህ እየነየትን ጀዛኩሙላህ ኸይር ኢንሻአላህ። ህዝቡ እየተረባረበ ነውና ብላችሁ በተለይ በቅርበት የምታውቁ ቤተሰቦችንም ጭምር ሌላም አካባቢ ያላችሁ ትልቅ ኃላፊነት አለባችሁ። በተለይ እናንተ በቅርበት አስተዳደጉን አኗኗሩን የምታውቁ ወንድሞች ሌሎችም ጭምር ሁላችንም ጀዛኩሙላህ ኸይር እንነይት ሁላችንም። ሹክራን እስካሁን ለነየታችሁ አላህ Subhanahu Wa Ta'ala ይቀበላችሁ። መልካም ስራችሁን አላህ ይውደድላችሁ። ቀላል ነገር አይደለም ኢንሻአላህ። ወንድማችን ሙሉጌታ ኢንሻአላህ ስልክ ገብቶበት የለም መሰለኝ። ኢንሻአላህ ነገም በአላህ ፍቃድ እንመለሳለን። አሁን ያለውም ሰው ከነየተ ጥሩ ነውና በዚሁ ስሜት ውስጥ ባለንበት እንነይት። ወንድማችን መሐመድ ሰዒድ አብሽሩ ከተባሉት ባሮቹ እንዲያረገው ደግሞ አላህ Subhanahu Wa Ta'ala እንመኛለን። አላህ Subhanahu Wa Ta'ala አብሽሩ ብሎ አላህ Subhanahu Wa Ta'ala ጀነትን ከሚወፍቃቸው ባሮቹ እንዲያደርገው እየተመኘን አንድ ደቂቃ የሙሐመድ ሰዒድን ቁርአን ጋብዛችሁና ቀጥሎ እሺ ተመለስክ አስራር አህመድ አለሁኝ። አህመድ ቀጥል እስኪ ኢንሻአላህ ድምጽ ጠፍቶብናል። ትንሽ ሰዓዳ የምትፈልገው ነገር ካለ ያለኝ ነበር ኢንሻአላህ። አህመድ ቀጥል ኢንሻአላህ እስኪ
አይንም አሁን ስለምወጣ ነው። ይሄ የገቢ ማሰባሰቢያው አንዳንድ ጊዜ የገቢ ማሰባሰቢያዎች ሲደረጉ ለይስሙላ ወይም ደግሞ የሆነ ነገር ተደርጎ ትንሽ ነገር ሽፋን ተሰጥቶበት መታለፍ የለበትም። አንዳንድ ጊዜ አካውንቶች ሚዲያ ላይ ሲወጡ ገቢ ያሰባሰብን ነው ተብሎ ሲነገር ሰዎች የሚጠብቁት አለ። ገቢ የሚሰባሰብላቸው ሰዎችም ደግሞ ከሆነ ታይም በኋላ ቁጭ ብለው የሚያዩት ነገር አለ። ከተሰራ አይቀር በደንብ ትልቅ መርሃ ግብር ተይዞለት ለምሳሌ ነገ ከሆነ ቅዳሜ በኢትዮጵያ ሰዓት አቆጣጠር ከኢሻ በኋላም ከሆነ ሁሉም ሶሻል ሚዲያ ላይ በዚህ ቦታ ላይ በዚህ ሁኔታ የገቢ ማሰባሰቢያ ያለ ተብለን እዛ ቦታ ላይ የምንገናኝበት ነገር መፈጠር አለበት። ሁለተኛ ቅድም ስታነሳው ነበር መኖሪያ ቤት አላቸው ወይ ምን እሱን ለመጠየቅ ሞክሬያለሁ። አሁን ከመግሪብ በኋላም እንደነገርኩ እዛው ነበር። ስቲል የሚኖሩት በሼህ አብዱልመናን ቤት ውስጥ ነው። እንትኑ ለራሱ እየኖሩ የነበሩት የሚል አይነት ነገር ነው። ብዙ የሚጠበቅብን ነገር አለ። አላህ ይርሐመው ወንድማችን መሐመድ እናቱም በጣም ደካማ እናት ነው ያለችው። ትክክል። ወንድሙም ደግሞ ምናልባት አሁን ላይ እኛ እዚህ የምናየው የምንሰማውን እንጂ አንድ የሱ ወንድም አለ በጣም ተጎድቷል። ዛሬ ሀዘኑ ቦታው ላይ ያለ ሰው ብቻ ነው የሚረዳው እሱን። ያ ወንድም ነው። ነገር ግን እንደው አጠገብ ሆነ ያለውን ሁኔታ ብትረዳው ያ አላህ የሰው ልጅ ያዝናል። ግን እንደሱ ስሜቱ የተጎዳ ሰው የለም። በጣም ከባድ ሀዘን ውስጥ ነው ያለው። አጠቃላይ ቤተሰቡን አይዟችሁ ማለት ያስፈልጋል። ምሽት ላይም አንዳንድ ሀሳቦች ተንስተዋል። ወንድሜ አብሮት የነበረው ስለ ሙአዝ ሀቢብም ነበር እዚሁ ቦታው ላይ እቸው ነበርና በጣም ስሜታቸው የሁሉም ስሜት ተጎድቷልና በአጠቃላይ ትልቅ ስራ መሰራት አለበት። በዩቲዩብም በፌስቡክም በቲክቶክም ሁሉም የሚዲያ አማራጮችን ተጠቅመው ትልቅ ካምፔን መደረግ አለበት። የሚያስፈልገው ነገራቶች ቤት ገዝቶ ልጆችን ማስገባት ብቻ አይደለም። ከዛ በኋላ ራሱ ልጆቹ እንዳይራቡ የሰው ፊት እንዳያዩ የሆነ ቋሚ ገቢ የሚያገኙበትን ነገር መስራት ይኖርብናል። ዛሬ ላይ ካልሰራ መቼ ልንሰራ ነው? በዚህ አህዋል ላይ በዚህ ስሜት ላይ መስራት እየቻልን 3-4 ቀን ከቆየን እንረሳዋለን። ትክክል። እና ይሄን ለማስተላለፍ ነው እንግዲህ ጀዛከላህ ትክክለኛ ሐሳብ ነው የተናገርከው። ጀዛከላህ ይሄ ነው። እስኪ ነገ እንግዲህ ሌሎች ፕሮግራም እስኪንይዝ ድረስ እንትን እንዳይል እኔም ሌላ እንትና ነበረኝ፣ ግን ኢንሻአላህ ነገ ስኬጁል እኔም ላስተካክልና ነገ ከ2:30 ጀምሮ እዚሁ በኔ ቤት ላይ እንገናኝ። ነገ ከ2:30 ጀምሮ እንገናኝ። ማስታወቂያ ኢንሻአላህ እንለቃለን። ነገ 2:30 ላይ እንገናኝ። እኔ ዛሬ የገባሁበት ዋነኛው ምክንያት ምንድነው? ሰው በዚሁ ኢሞሽን ላይ እያለ እንዲነይት ካላደረግ ነው የተወሰነ ቀን በኋላ ባደረግ ቁጥር እንትን እንዳይል የሚል ስጋት ስላደረብኝ ለዛ ነው እኔ ማስታወቂያም ጭምር አልሰራሁም። ሐቂቃ ለመናገር ጁማዓ ሰገርኩኝ መጣሁ ስቱዲዮ ነገር ሰርች ለመመለስም ነበር ሐሳብ የነበረው፣ ግን የሱ ነገር ሳስብ አልቻልኩም። ማታም አልተኛሁም። ከዛ በኋላ ጁማዓ ሰግጄ ወደ ስቱዲዮ ገባሁኝ። ከዚሁ ቀጥታ ገባሁኝ። ስለዚህ ነገ ከ2:30 ጀምሮ ብንጀምር የሚል ሐሳብ አለኝ። ሌሎች ወንድሞች እህቶችንም ጋብዟቸው ማስታወቂያ ኢንሻአላህ እለቃለሁኝ። ከዛ በኋላ ግን ሌሎች ወንድሞችም እህቶችም የሚያደርጉት ጥረት ካለ ያም እየተጠናከረ ይሄዳል። አሁን ግን ከዚህ ኢሞሽን ሰው ሳይወጣ አደባባይ እስከተወጣ ድረስ ሁሉም መረባረብ አለበት። አደባባይ እስከተወጣ ድረስ ወንድማችንን በአጭር ጊዜ ውስጥ ተረባርበን ሁሉም ምላሽ ሰጥቶ መደረግ ቤትም ተገዝቶ ከዛ በኋላ ልጆችም ጋር የሚያስገኝ ነገር የሚፈጠርበት ሁኔታ ለዛም ይሆን ገንዘብ እስኪሞላ ድረስ ሁላችንም በእንደዛ ያለ መንገድ መሆን አለበት። ሰዓቱ ነገ በኢትዮጵያ ሰዓት አቆጣጠር
ከኢሻ ሶላት በኋላ ወይም ከሁለት ተኩል ጀምሮ مرحبا والسلام ورحمة الله وبركاته ومرقيتا ما شاء الله مقطع تشلال عفوا حبيبي جرس ان شاء الله مرحبا شكرا لهم ابشر كتر ابشر اشي مرحبا احمد اشي مرحبا مير تشلال اشي احمد مير تشلال جنيد يدرسني اشي ان شاء الله يا راسين ያው በውስጥ ላንተ እንትን ብያለሁኝ ኢንሻአላህ አላህ ያግዛቸው ይርዳቸው ቤተሰቦቻቸው ዋናው ነገር ግን ምንድነው አብሬ አንተ ወደ ለመናገር እሱ ብቻ አይደለም እሱ ኢንሻአላህ አኺራ አላህ ዘንድ ኸይሩን ይኖረዋል ይዘጋጃል ብለን ተስፋ እናደርጋለን አላህ ተዓላ የኔ ግን ዋና ኮንሰርን በቅርብ ቀናቶች መሰለኝ እንደዚሁ ሩቅ ለሆኑ ለምናውቃቸው ዳኢዎች ዑለሞች በውስጥ ቢሆን በመሃድ ይጠየቃል ሀገራችን ውስጥ ግዙፍ አሉ የምንላቸው ሙፈሲሮች ሙሐዲሶች ጭምር ወይ በህይወት ያሉ ማሳከሚያ ይጠየቃል አሊያም ካለፉ በኋላ ለቤተሰቦቻቸው አንዳች ነገር አድርጎ ተብሎ በአደባባይ እንዲሁ ሳይታፈር ይወጣል ይሄ ነገር መደጋገም አለበት አፍሬ በተለይ እንዳንተ ያሉ ወንድሞች ገፍታችሁ ሂዱ ቅድም የተለያዩ ወንድሞች አቅርበውት ወንድሞች በህይወት ያሉ አናውቅላቸው አለፉ በኋላ ቤተሰቦቻቸው እነሱ ያሉበት ሐለት በይፋ ይወጣና ይቸግራል ያ ደግሞ ማና የለው ኢንሻአላህ አብዱሬ ምንም አይደለም ስራ ላይ ነኝ ያለሁት በቀጣይነት ይሄን አጠናክረህ ያዝና በቋሚነት ገቢ ሊሆን የሚችል ነገር የሚዘጋጅበት ለዚህ ብቻ አይደለም አጠቃላይ እንደ ቋሚ ለቤተል ማል በሚመስል መልኩ የተዘጋጀ ያሉ ህዝቡ አካባቢ ላይ በተአማናነቱ የራሱን በስራ ያረጋገጠ ወንድም አንተንም ጨምሮ አንተ ያለበትን ሐለት በምን እናውቃለን በቅጡ ሐቂቃት ነገር ብልህ ይሄን ነገር ከግምት አስገቡ ለማለት ፈልጌ ነው አፉ በለኝ አላህ ያረብ ጀነት አልከረም ወንድማችን ጀዛከላህ ኸይር ወንድማችን አላህ ይቀበል ወንድማችን ኢንሻአላህ ዱዓ አድርጉለት 25000 ብር ገቢ አድርጓል ወንድማችን ጀዛከላህ ኸይር አላህ ይቀበል ሹክራን በጣም ያነሳው ሐሳብ መሰረታዊ ነገር ነው ይሄ ነገር መጠናከር አለበት ወደፊት ለዑለሞች እንደ በይተል ማል ነገር ኑሮ በተቋም ደረጃ ሰፊ ስራ መሰራት አለበት መሰረታዊ ነገር ነው የሚል ነጥብ ነው ያስቀመጠው ወንድማችን ጀዛከላህ ኸይር ትክክለኛ ተገቢ የሆነ ነው የብዙ ዳዒዎችን መርሐባ ሰዓዳ ኢንሻአላህ መርሐባ ሰዓዳ ኢንሻአላህ ይሰማል እንግዲህ እና ሊላህ ወኢና ኢለይሂ ራጂዑን ስለተኛ ዛሬ መሐመድ እንግዲህ ያው በቅርበት ማውቀው ሰው አካባቢ ምናምን ባይሆንም እጅግ በጣም የማይረሳ ማስታወሻ አለን ፊዳከ በሚለው ነው ፊዳ በመልካም ነገሮች ነው የምናውቀው ጥሩ መምህር ነው ብለን እናስባለን ለወጣቶቹ በአጠቃላይ እኔ በአጠቃላይ ግን እዚህ ጋር በጣም ያሳዘነኝ ነገር አሟሟቱ ደስ ይላል አላህ እንግዲህ እዛ ይቀበለው ይዘንለት ሽኝቱ በጣም ደስ ይላል ግን ምንድነው እዚህ ዕዘተ ነፍስ ለዚህ ችግር ላይ ደርሶ ሰው እንዳያቀበት በጣም ተቆጥቦ ችግሩን አፍኖ እስከ ዱንያን እስከሚለቅ ድረስ ይሄን ያህል ችግሩን ደብቆ የነበረው ነገር አፋ ሰውን ላለመጠየቅ ይሄ ነው በጣም እንትን ያለኝ ብዙ ሰዎች አሁን ሞት በበዛበት ዘመን ሞት የሚለውን ነገር በምንሰማበት ጊዜ የሱ ሞት ግን ብርቅ ነው የሆነብኝ ለኔ እኔ እንጃ እንዴት ብቻ አላህ ይዘንለት ሆኖም ግን አሁን በተቻለ መጠን እሱን ለመርዳት ልጆቹን መውደድ የሚለው በተግባር ቢገለጽ የሚለው ነው አላህ ይዘንለት ምንም ማድረግ አንችልም በተቻለ ያህል ለመርዳት ያህል ነው ብዙ ጊዜ እንዳልወስድባችሁ አብሽር እኔ በበኩሌ 3500
ጀዛኪላህ ኸይር ይደረጋል። በዚህ አካውንት ነው ግን የሚላከው? በዚህ አካውንት ነው። ይሄ የሚስቱ አካውንት የልጆቹ እናት 4 የቲሞችን የማሳደግ ኃላፊነት አማና የወደቀባት እህታችን የእሱ አካውንት ነውና በዚህ አካውንት ነው የምታስገቢ ኢንሻአላህ። ጀዛኪላህ ኸይር እህታችን። ያው ይሄ ነገር ቋሚ ነው መሆን ያለበት። አንድ ጊዜ ዛሬ ብቻ አልቅሰን ነገ ምንተወው ነገር መሆን የለበትም። ምክንያቱም ቋሚ እንትን ነገር ይፈልጋቸዋል። ቤት ሟኗኗሪያ ሴት ናትና እስካሁን በችግር ቤቱን በምንም ያህል ይዞ ኖሯልና እሷ አላህ ይዘንለት ሄደ። እንግዲህ እሷ ማን አላት? ስለዚህ ሊረሳ ዛሬ አልቅሰን ነገ ደግመን የምንረሳው ነገር መሆን የለበትም። እኔ ለአሁኑ በዚህ አካውንት፣ ቀጣይም ከሆነ ግን ያው በውስጥም ጠይቀሃለሁ ኢንሻአላህ አካውንቱን እንዳረሳ ሁላችንም እጃችን የያዘ ያህል በቋሚነት ቋሚ ነገር እንድንሰራላቸው ወይም እንድናግዛቸው ያህል የሚለው ነው። በጣም አመሰግናለሁ አብዱራሂም። ጀዛኪላህ ኸይር እህታችን ሳዕዲዬ አላህ ይቀበልሽ። አንቺንም ለመልካም እሳቤሽ ሐቂቃ ተአፉፍነት አንዱ የዲናችን መገለጫ ባህሪ ነው። ይህንን ባህሪ እንግዲህ ኑሮት ተግብሮት አልፏል። አላህ ይቀበለው። ይህንን ለቀብሩ አላህ ያድርግለት። እኛ ደግሞ ለቀብራችን ደግሞ ይህንኑ ኸይር ስራ መስራት አለብን። እህታችን ጀዛኪላህ ኸይር ሹክራን አላህ ይቀበልሽ አንቺንም መልካም ስራሽን። አሚን። መርሐባ። የሙሐመድ ሰይድን 1 ደቂቃ ቁርአን እጋብዛችሁና ማሳረጊያ መልእክት ይኖረኛል። ሌሎች ማሳረጊያ መልእክት ይኖረናል። ይችን 1 ደቂቃ ልብን የምታረስ ቁርአን ልብን የሚነካ ኢንሻአላህ ሰምተን እንምጣ። ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين صدق الله العظيم እንግዲህ አላህ ተሐዘኑ ከተባሉት ባሮች አብሽሩ ከተባሉት ባሮች መካከል አላህ እንዲያደርገን እሱንም እኛንም አላህ እንማጸነዋለን ኢንሻአላህ። ወንድም እህቶች ሁላችንም ለዚህ ነገር እንረባረብ ያልነየት እንነይት ይያልኩኝ ነገ በአላህ ፍቃድ ከምሽቱ 2:30 ጀምሮ በኢትዮጵያ ሰዓት አቆጣጠር እንገናኛለን በአላህ ፍቃድ። ሁላችንም ይሄን ማስተዋወቂያ ኢንሻአላህ ቪዲዮ እለቃለሁኝ ሌሎችንም ጋብዟቸው ኢንሻአላህ ሼር ታደርጉታላችሁ ነገ ምሽት በኢትዮጵያ ሰዓት አቆጣጠር ከምሽቱ መርሐባ ሳይሆን በዩቲዩብ በሃሩን ሚዲያም በነጃም በኩል በአህመድም በወሎ ሚዲያም በኩል እሱም እንደሚያገኙት አብረን ኢንሻአላህ ኢንሻአላህ እዛም ያሉት በውጭ ዓለም ላይ አረብ ሀገር ያሉ ምርቶችም ሰፖርት ማድረግ ከፈለጉ በእኛ ቻናል በኩል ገብተው እዚህ ኢንሻአላህ ከዚህ ላይ የሚተላለፈውን አንተ ጠልፈ ዩቲዩብ ላይ እናንተን ማድረግ ትችላለህ አይደለ? እስኪ እሱን ቴክኒካል እንተናል ኢንሻአላህ በሃሩን ሚዲያም በነጃም በሌሎችም ጭምር አድርገን ነገ ኢንሻአላህ ምሽት 2:30 ላይ እንገናኛለን በአላህ ፍቃድ። ሁላችንም ኢንሻአላህ እንነይት። በተለያየ ኮሚኒቲም ዋትስአፕ ግሩፕም ያለን በግሩፖቻችን ምን ሰበስበ የራሳችን ፕላትፎርም ምን ሰበስበውም ካለ በየግሩፕ ላይ ያለንም ይሰብሰብ ያደረግን እንልክበት በራሳችን እንተዋወቅ ማለት ነው። ያንን የምናደርግበትን መንገድ አሜሪካም አውሮፓም ያላችሁ ደግሞ እናንተም በዚህ ኸይር ስራ ላይ እንድትሳተፉ ምክንያቱም አንድ አደባባይ ተወጥቷል ወንድማችን ይሄንንም ነገር መጨረሻው ያማረ እንዲሆን በእንደዛ ያለ መንገድ እንድናደርግ አደራላለው። ወንድማችን አስራርም እንዳለው ደግሞ በዋነኛነት
እንዲህ ያለ ነገሮች በዘላቂነት የሚፈትበት መንገድ ያው ሁሌ የምናነሳው ሐሳብ ነው እንግዲህ ያንንም እንተገብርበትንም አቅምንም ቅዋውንም ኢኽላሱንም አላህ ይወፍቀን ለአኺራ ቤታቸው ከሚሰሩት ባሮቹ አላህ ያድርገን መጨረሻችንንም ደግሞ ያማረ የሰመረ አላህ ያድርግልን ወንድማችንንም ደግሞ አላህ ጀነተል ፊርደውስን አላህ ይወፍቀው ማለት ወዳለው በዛሬው ፕሮግራም ላይ በቀጥታ ስርጭት በመሳተፍ እንዲሁም እዚህ ላይቭም ገብታችሁ መልእክት ስታስተላልፉ ለነበራችሁ ወንድሞችና እህቶች በሙሉ ጀዛኩሙላህ ኸይር ያልኩኝ ወንድማችን መሐመድ ሰዒድን አላህ ጀነተል ፊርደውስን እንዲወፍቀው ዱዓ ያደረግን ኢንሻአላህ መዝጊያችንን በሱ ቁርአን እናደርጋለን አላህ ወንድማችንን ጀነተል ፊርደውስን ይወፍቀው ያልኩኝ ኢንሻአላህ በሱ ቁርአን እንሰናበታለን ጀዛኩሙላህ ኸይር ሁላችሁንም مرحبا مريم سوري عفوا ادرا السطوشم نبره በጣም ይቅርታ مرحبا ኢንሻአላህ ቀጥይ እሺ እንትን ማለት እዚያውን አጋጣሚ ዱባይ አዲስ ነው የመጣሁትኝ እና ብዙ ልጆች ሊያደርጉ ይችላሉ ቢያንስ ብር በየቦታው እየሄዱ የሚቀበሉ አሉ ስለምንልክ ማለት ነው ኢትዮጵያ ደግሞ ስጡልኝ ማለቱ ላይመች ይችላል እና ቢያንስ ዱባይ ሳውዲ እንዲያላውን ዱባይ ራሱን ሰው ያለውን ማለት ነው አጋጣሚ ደሞዝ ላይ ደርስ ይችላል ያለቱን ለመስጠት ሰው ቢኖር በያቅታቸው ሰው ቢኖር ቢያንሳብ مرحبا ለዛ እንግዲህ ያው ማስተባበርም ሰው መደብም ትንሽ ያለው ወቅቱ አጭር ስለሆነብን በዛ ምክንያት ነው ኢንሻአላህ የሚቻለውን አድርጉ ካልሆነም ደግሞ እናንተ ያው አትርሱስ እንጂ አሁንም ቃል ገብታችሁ ደሞዝ በሚመጣም ሰዓት ያኔም ቢሆን መላክ ይቻላል ማለት ነው በአላህ ፍቃድ ካቀም በላይም ከሆነ ጀዛኪላህ ኸይረታችን مرحبا ነጃህ ምናልባት ማጠቃለያ የምትለው መልእክት ካለ እድል ልስጥህ አብዱልአዚዝ የምትለው መልእክት ካለ አሚኑም ኢንሻአላህ ድልሳችሁና እንጨርሳለን ፍሬ ጨርሶታል ኦልሞስት ያሉት መልእክቶችን ተናግሯል ይሰማል አይደል ይሰማል ተናግሯል ያስተላልፏል ነገ ኢንሻአላህ ከኢሻ ሶላት በኋላ ሁላችንም በቲክቶክም በዩቲዩብም በፌስቡክም እንዲተላለፍ እናደርጋለን ኢንሻአላህ አብዱሬ ቲክቶክን ይዛል በኒ በዩቲዩብ በኩል ያለውን ያስተላልፋለሁ ፌስቡክም ላይ እንይዝና በሁሉም ፕላትፎርም ሰው እንደሚገራለትና እንደሚመቸው ገብቶ የተከታተለ በዛውም እንዲነይ እናንተ ከናንተ አሁን የሚጠበቁት እዚህ ካላችሁት ለምሳሌ ነገ ኢንሻአላህ ፕሮግራም እንዳለና ይሄንን ነው የገቢ ማሰባ የእንትኑ እንደወንድማችን ልጆች ምናገዝበት ፕሮግራም እንዳለ ለሌሎች መናገር ነው የሚጠበቅ ባትረዱ ራሱ ለሌሎች ታስተላልፉ መልእክት እንደረዳችሁ ቆጠራል ኢንሻአላህ ዋናው ንያችሁ ነውና ነገ ፕሮግራም እንዳለን ከኢሻ ሶላት በኋላ ለሌሎች ተናገሩ እናንተ ዛሬ ሰጣችሁ ከሆነ ሌላ ያልሰጠው የተሰብ ካላችሁ ለነሱም እየተናገራችሁ ኢንሻአላህ በዛ መንገድ እንሄዳለን ማለት ነው ሌሎች ደግሞ አቅም አላችሁ ብላችሁ የምታስባችሁ ቲክቶከሮች ካሉና የምትግባባቸው ካላችሁ በውስጥ የገባችሁ ይሄን ሐሳብ ነገሯቸውና መተው ሌላ ነገር ምን ባያደርጉ ራሱ እዚህ መተው ፊታቸውን አሳይተው የነሱ ተከታዮች እንዲረዱ ማድረግ ስለሚችሉ የምታውቋቸውን ቲክቶከሮች በውስጥ መስመር የገብታችሁ አብዱሬ ቢዚ ነው ሌሎች ስራዎች ስለሚኖሩበት ማስተዋቂያ ሰርቶ ቪዲዮ ይለቃል ያን ማስተዋቂያ ግን ሌሎች ቲክቶከሮች እንዲለጥፉትና ዲዩት እንዲያደርጉ እናንተ ልትናገሩ ይገባል ማለት ነውና ያው እርስ በርስ ምትም የፕላትፎርም ቲክቶክ ላይ ያለው ከኛ ይልቅ እናንተ ናችሁ የምታውቁት ኮሜንት ላይ ያላችሁና እናንተ በውስጥ መስመር የገባችሁ ማስተዋቂያ ስሩ ኢንሻአላህ ከኛ የሚጠበቀውን ኢነርጂ እስከመጨረሻው እንሞክራለን ሰበብ ነው እናደርሰው ሁላችንም የሚያሳካው አላህ ነው ዋናው ነገር ደግሞ የኛ ንያ ይወስናል ማለት ነው ንያችን ጥሩ ከሆነ እንኳን አይደለም ይሄድ ሌላም ነገር እናሳካለን ኢንሻአላህ ነገ ማይቀርበት ቀጠሮ ነው ኢንሻአላህ እንደሚያብዱር የሚሰራው ማስተዋቂያ ሁላችንም አንድ 10 ተከታይ ነው ያለው 100 ምናምን ይባል ሁሉም ፖስት ችግር የለውም ቲክቶክ ቶሎ ስለሚነሳ ባላችሁ ፕላትፎርም ሁሉ አስተዋውቁ ኢንሻአላህ በሰዓታችን በቀጠሯችን ነገ እንገኛለን ኢንሻአላህ ቢስሚላህ مرحبا جزاك الله خير እኔ ማስተዋቂያውን ከናንተ እንደወጣው ከስቱዲዮ እሱን ለግቄ ወይ ለመውጣት ሞክራለሁ ኢንሻአላህ በአላህ ፍቃድ ቲክቶክ ላይ ነው በነገራችን ላይ ላይቭ ላስተላልፍ ስገባ ብቻ ነው ምገባው ከዛ ውጭ ማን አክቲቪቲ ነው ማን እንትን ይላል የሚለውን ብዙ ማቀም ነገር የለም ሐቂቃ በጣም ተደራራቢ ነገሮች ስላሉብኝ ነው አፉ በሉኝ አገር ቤት ያለውን ስቱዲዮ ማኔጅ ማድረግ ብዙ ትንሽ ተደራራቢ ነገሮች ስላሉ ለዛ ነው ስለዚህ ኢንሻአላህ ማስተዋቂያውን ኢንሻአላህ ቀርጸውና እለቀዋለሁኝ ማለት ነው ሁላችንም ነገ እንገናኝ
ማስታወቂያውን ኢንሻአላህ ወይ እዚሁ ላይ ዲስኮኔክት አድርጌ ገስቶችን ሸኝቼ እዚሁ ላይ ሪከርድ አድርገውና እንትን እላለሁ ኢንሻአላህ ነገ ቅዳሜ ምሽት 3 ሰዓት ላይ ለመሐመድ ሰይድ የገቢ ማሰባሰቢያ ፕሮግራም ኢንሻአላህ እናደርጋለን ማለት ነው። ጀዛኩሙላህ ኸይር ሁላችሁንም ቅዳሜ ምሽት 2 ሰዓት ተኩል ጀምሮን በለው አይደለ